እንደምን አረፈዳችሁ። እስኪ ዛሬ ደግሞ አንድ ይሄ ጉዳይ ላጋራችሁ። ጠበቃ አለምታይ ካሱ እባላለሁ። በማናቸውም የፌዴራል ፍርድ ቤት ጠበቃና የህግ አማካሪ ነኝ። ዛሬ የማጋራችሁ ጉዳይ ምንድን ነው? ፍቺ ሳይኖር ተለያይቶ መኖር ብቻ ፍቺ አለ ብሎ ማሰብ ወይ መናገር ይቻላል? ወይም ደግሞ ባጭሩ ሳይፋቱ ፍቺ በኢትዮጵያ ህግ ተቀባይነት አለው ወይ የሚለውን ነው የምናየው። ሳይፋቱ ፍቺ በኢትዮጵያ ህግ ተቀባይነት የለም። ጋብቻ ቀሪ የሚሆነው በፍርድ ቤት የፍቺ ውሳኔ ሲሰጥ ወይም ደግሞ አንደኛው ተጋቢ ሞት ሲለይ ወይም ደግሞ አንደኛው ተጋቢ የመጥፋት ውሳኔ ሲሰጥበት ብቻ ነው። እነዚህ ነገሮች ሳይሟሉ ተፋተናል ብሎ ማሰብ ህጋዊነትም ተገቢነትም የለውም። ስለዚህ ጋብቻችን በተግባር ፈርሷል በሚል ሰዎች ወደ ቀጣይ ግንኙነት መሄድና ንብረት ማፍራት፣ ልጆች መውለድ ውጤቱ ኪሳራ ነው የሚሆነው። ስለዚህ በህግ አግባብ ተቀባይነት የሚኖረው ጋብቻ በህግ አግባብ አፍርሶ ከዛ ወደ ቀጣዩ ጋብቻ ብቻ መሄድ ነው እንጂ ሳንፋታ በተግባር ተለያይተን በመኖራችን ተፋተናል ማለት አይቻልም።